Aito Kairaso Takatkanakao Takatkanmao Otama Mantama Olao Azamene Shonga 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 Zaldonta Shonga Shonga Yamza Istar የተከበራችሁ የሚዛን አማን ከተማ አስተዳደር ካቢኔ አባላት ለትምህርት ስራ የተለያዩ ውሳኔ ሲመጣ ውሳኔ ሰጥታችሁ ውጤት ማምጣት ተቻላችሁ። የከተማ ካቢኔ አባላት እና ምክትል የሴክተር ኃላፊዎች፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የትምህርት ሴክተር ማኔጅመንት አባላት፣ ባለሙያዎች፣ ርዕሰ መምህራን፣ ሱፐርቫይዘር፣ ጥሪ የተደረገላችሁ እንግዳዎች እንኳን ለ2018 የትምህርት ንቅናቄ ቀን በሰላም አደረሳችሁ። በየዓመቱ በምናደርጋቸው የትምህርት ንቅናቄ ላይ የሚያቀርቡት አጠቃላይ የሚያስተላልፉት መልዕክት በጣም ደስ ስላለኝ ነው። በድጋሚ ተመሰግኑ። ክቡር አቶ መብራቱ ኪታ የከተማ አስተዳደሩ ምክር ቤት ዋና አፈ ጉባኤ፣ የተከበሩ አቶ አቢብ ጫራዊት የከተማ አስተዳደሩ ፖለቲካ ዘርፍ ረዳት የመንግስት ተጠሪ፣ የአደረጃጀት ዘርፍ ኃላፊና ረዳት የመንግስት ተጠሪ፣ የተከበሩ አቶ ደረጀ ይኩሪ የከተማ አስተዳደሩ ትምህርት ጽሕፈት ቤት ኃላፊ፣ የተከበራቸው የከተማ አስተዳደሩ ካቢኔ አባላት፣ ክቡራን የቀበሌ አስተዳዳሪና ፓርቲ ጽሕፈት ቤት ኃላፊዎች፣ የተከበራቸው የመንግስትና የግል ትምህርት ቤት ርዕሳነ መምህራኖች፣ ክቡራን የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ባለድርሻ አካል በመሆን እዚህ መድረክ ላይ የተጠራችሁ ክቡራን እንግዳዎች፣ ዛሬ በከተማ አስተዳደሩ የጋራ ትጋት ለትምህርት ጥራት በሚል መሪ ቃል በተዘጋጀው የንቅናቄ መድረክ እንኳን በሰላም አደረሳችሁ። እንኳን አደረሳችሁ። ያው ቅድም የጽሕፈት ቤት ኃላፊው በመክፈቻ ንግግሩ በርካታ መልዕክቶችን አስተላልፈዋል። ትምህርት በጣም ትልቅ ትርጉም የሚሰጠው ሁሉም ነገር ነው። ትምህርት ላይ ሁሉም ነገር የለም። እዚህ ትምህርት የሚመለከተው ትምህርት ጽሕፈት ቤት ብቻ ሳይሆን የሁሉም ባለድርሻ አካላት ትብብር፣ ቅንጅት፣ በጋራ መስራትን የሚጠይቅ ነው። እንደሚታወቀው አገራዊ ለውጡን ተከትሎ በትምህርት ስርዓት ውስጥ ያጋጠመን የትምህርት ጥራት ስብራት ለመጠገን ዘርፈ ብዙ ስራዎች የተሰሩ የተጣበት ሁኔታ አለ። አሁን ባለው ሁኔታ ትምህርት ቤት አስተምሮ ለዩኒቨርሲቲ ማስቀረት የማይችሉ በየዓመቱ አንድ ተማሪ እንኳን ወደ ዩኒቨርሲቲ ማስቀረት የማይችሉ ትምህርት ቤቶች የተፈጠሩ ያሉበት ሁኔታ፣ ይህን ችግር ከተማ አስተዳደር ለመፍታት ከትምህርት ቤት ጀምሮ ከባለድርሻ አካላት ጋር ባሳለፍነው በጀት ዓመት በርካታ ስራዎችን ሰርተናል። አምና ንቅናቄ ስናደርግ እነዚህ በስፋት በተገቢ መንገድ አንስተን እንግዲህ የትምህርት ጥራት ማረጋገጥ የሚችለው የትምህርት ቤት ብቻ ሳይሆን የባለድርሻ አካላትን ትብብር፣ ቅንጅት የሚጠይቅ በመሆኑ በርካታ ስራዎችን አምና ሰርተናል። ለ14 መምህራን ከዲፕሎማ ወደ ዲግሪ ምናልባት ከዚህ በፊት የክረምት ትምህርት ቁሞ ነበር፣ በመምህራን ዘርፍ ቁሞ ነበረ። ስለዚህ በዚህ ዓመት ደግሞ ወደ 23 መምህራን ኮታ ተሰጠን፣ ሄዶ ተፈተኑ። 14 መምህራኖች አልፎ አሁን ዩኒቨርሲቲ መማር ላይ ያሉ መሆኑን ለመግለጽ ነው። ከዛ ውጭ ይሄ ምናልባት የትምህርት ቤቶች የሚያስፈልጉ ግብዓት መጽሐፍቶች ተገዝቶ ያለበት ሁኔታዎች አሉ። እነዚህ መምህራን በእኛ ዘንድ ያሉትን ሁሉ አስተባብረን አሳምነን ከአንደኛ ክፍል እስከ 8ኛ ክፍል በሁለት ፈረቃ ቅዳሜን ጨምሮ በአሁኑ ሰዓት ትምህርት እየተማሩ ነው ያሉት። በዚያ ትምህርት ከ270 እስከ 300 የሚሆኑ ተማሪዎች ይሳተፋሉ። ስለዚህ ይሄ በዚህ ዝም ብሎ አይደለም። ለዚህ ክረምት ብቻ ለዚህ ተማሪዎች በሚማሩበት ጊዜ በእረፍት ሰዓት መምህራን እንትን እንዳይሉ ውሃ፣ የተለያየ ነገር ሻይ ለሚያስፈልገው ከ27,000 በላይ በጀት ወጥቶ ነው የተሰራበት ያለ። ስለዚህ ትኩረት ተሰጥቶ ሁሉም ቤተ እምነት እንደዚህ አይነት ስራዎችን ቢሰራ ክረምት ላይ ልጆች በየቦታው ባይውሉ
አስተማሪዎችም ኃላፊነታቸውን ቢወጡ ጥሩ ነው ብዬ አስባለሁ።